አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት ከረማችሁ? ከኔ ጋር አልሐምዱሊላህ። ስራስ እንዴት ይዟችኋል? ከኔ ጋር ምንም አይልም። ዛሬ ጁምአ እንዴት ነው ከእናንተ ጋር? ከኔ ጋር ምንም አይልም። እስካሁን ባለው አየር አልሐምዱሊላህ። እንግዲህ ከጠዋቱ መንገዳችንን ጀምረናል። ፈጣሪ በሰላም እንዳወጣን በሰላም ይመልሰን ኢንሻአላህ። እናንተም ባላችሁበት ይጠብቃችሁ። በጧቱ መንገድ ላይ ነን። ትንሽ በባጃጅ ወጣ እያልን ነው። እናንተስ በምን ላይ እያሳለፋችሁ ነው? ፈጣሪ ያልታሰበ ርዝቅ ሰጥቶ በሰላም ለሀገራችሁ መልሶ አሰባችሁበት አለማችሁበት ሁላችሁንንም ይጨምራችሁ ብዬ የዘወትር ምኞቴም ዱዓዬም ነው። ያው የስደት ኑሮ አይሞላም፣ ግን ኢንሻአላህ አላህ ያልታሰበ ርዝቅ ከሰጠን አይቀርም። በጠዋቱ ዱዓ አደረኩላችሁ። የጁሙአ ዱዓ ነው። አሚን በሉ ኢንሻአላህ። የማንኛችን ዱዓ ተቀባይ እንዳለው አናቅም ማለት ነው። እና ዛሬ ጁሙአ አይደል ቀኑ። ከጠዋቱ እንግዲህ ይችን ሰፈር የምታውቋት ልኖሩ ትችላላችሁ። ወደ ላይ ወጣ እያልን ኢንሻአላህ። ከዛ እንመለስና እንግዲህ ባላህ ፍቃድ ወደ ከተማም ገባ ብለን እንወጣለን። ከዛ ጁሙአው ነው ጁሙአ ብለን እናሳልፈዋለን ብለን ተስፋለን። እናንተም ባላችሁበት ጁሙአ ነው ብላችሁ ፏ ብላችሁ አሳልፉ። በእርግጥ በመዳን ቤት ፏ ባይኖርም ያው በዚህ ምድር ላይ መኖራችን ብቻ አልሐምዱሊላህ ማለት ነው ሁላችንም ኢንሻአላህ። ያው የቀን ውሎሽን ምናምን እያላችሁ ነበር፣ ግን ኢንሻአላህ እናንተ ካላችሁ እመጣለሁ። ግን በሄድኩበት ካሜራ እንትን ለማለት በጣም ነው እንትን የምለው ማለት ነው። በቃ ለእንትን ለማለት ግን እናንተ ካስደሰታችሁ ኢንሻአላህ ሞክራለሁ። እናንተም ሰብስክራይብ አድርጉ፣ ላይክ አድርጉ። ምክንያቱም እናንተም እንትን ስትሉ እኔም ደግሞ ኢንሻአላህ በርቅን ለታዋቂዎች ምናምን ነው፣ ግን እኛም ደግሞ አንድ ቀን ለምን እንደምንሆን ተስፋ አለን። በዚሁ አጋጣሚ ግን ዩቲዩብ ለመስራት ለማሳብ እና እቅድ ካላችሁ እዛው ባላችሁበት ሆናችሁ ሰዓትን ሞልታችሁ ብትመጡ የተሻለ ነው ብዬ የእህትነት ምክሬ ነው ማለት ነው። ምክንያቱም የብዙዎቻችን ድክመትና እንትን ነው፣ አገር ገብቶ ብዙ ያደክማል። ግን ያው እኛም ደግሞ ኢንሻአላህ እንደምንበረታ ተስፋ አለን። ምክንያቱም በቃ ከብዙ ድካም በኋላም ደግሞ ደስታ እንዳለን ስለምናውቅ ማለት ነው። ኢንሻአላህ ትንፋሽ ቁርጥ አለ አይደል? ባጃጅ ላይ ስለሆንኩ ነው። ብቻ ኢንሻአላህ አብረን እንቆይ። ወደ ላይ ደርሰናል፣ ወደ አሞሞ። እዚህ ትንሽ ቆየት ብለን እንመለሳለን። እዚችን የማታቆይ የላችሁም መቼም ወደኛ ጋር ያላችሁት። ከዚህ ደግሞ ወደ ከተማ እንሄዳለን። በእርግጥ ገበያ ገብቼ ቪዲዮ ለመቀረጽ በጣም አይመችም። ጁምአኛ ጋር በጣም ከባድ ነው ሁሉም ነገር። ያኔ ሰውም ግፊቱም ጁምአም ሰላትም ትንሽ ረፈድም ብሏል። ወደ ሰላትም የሚገባው ወደ ገበያም፣ እኛ ጋር ደግሞ ጁምአ በጣም ሰው ብዛት አለ ማለት ነው። ያ ስለሆነ እንትን ለማለት አይመችም ማለት ነው። በጣም ግፊት አለና ማለት ነው። ብቻ ትንሽ ከተመቼ ልቀርጽላችሁ እችላለሁ። ለትንፋሽ ይቅርታ፣ ያው ባጃጅ ላይ ስለሆንኩ ነው ማለት ነው ውዶቼ። እንደዚህ እያለ ውሏችን ይቀጥላል። ከዛ እንመለሳለን። ጁሙአችንን ነው እንሰግዳለን፣ ዱዓ እናደርጋለን። እናንተም ኢንሻአላህ እንግዲህ ሳሙሙ በትንሿ ይችን ትመስላለች። ከዚህ ምንም ብዙም አይደለ አሁን ላይ ጭር ያለኝ ናት። ብቻ አልሐምዱሊላህ ባለው ሐምድ ብሎ ማሳለፍ ነው። ከተማ ገባን። ያው ዙሪያውን ስላልቀረጽኩላችሁ ነው። ከተማ ወደ ውስጥ አልገባሁም። በዚህ ወደ ታች ገባ ብል ሰው በጣም ግፊት ምናምን አለ፣ ግን ዳር ላይ ነኝ ገና አልገባሁም። ባጃጅ ላይ ወርጄ ነው ማለት ነው። ወደ ውስጥ ገብቼ ለመቀረጽ ፍጹም አይሆንም ማለት ነው። ምክንያቱም ከዛ ከባጃጇ ወደዛ ያለው ነገር ከባድ ነው። ምክንያቱም ሰው ግፊቱ ምናምን ስላለ ለካሜራ አይመችም። ብቻ ይችን በትንሿ ትመስላለች ሀይቅ። ከዛ ወደ ገበያችን እንገባለን እኛ። በቃ ተመለስ። ትንሽ ገበያ ታርገን ቡናችንን ቆላን፣ የጁሙአ ቡናችንን ኢንሻአላህ። ከዛም ቀጫችንን አምጥተን አሸታ አድርገን እንወጣለን። መብራት የሚለ ዛሬ መብራትም ባይኖርም ግን እንወጣዋለን። ያው የብዙዎቻችን ድክመትና እንትን ያው ብዙ አገር ገብቶ ለመልመድ በጣም ብዙ ነገር እንትን ይለናል፣ በጣም ያቅተናል። ወላሂ ለአዚም ግን ብዙዎቹ ሰዎች ይኖራሉ። ግን እኛ የሚያቅተንም ስንፍና ምናምን አይደለም፣ ግን
የሆነ ትንሽ ያው ሁሉንም ነገር ድካም ምንም ቢኖረው እዛ ስለለመድን መሰል። ግን ይሄንንም እንለምደዋለን ኢንሻአላህ። የማይለመድ ነገር የለም አይደል? ይሄም አልፎ ደግሞ ሌላ ጊዜ እንደሚመጣ ተስፋ ስላለን ማለት ነው። እንግዲህ መብራቱም እንደሄደ ነው። እኛም ደግሞ በሙቀጫችን ቅጥ እናረጋታለን ቡናችንን ኢንሻአላህ። እንደዛ አድርገን ቅጥቅጥ እናደርጋለን። ምሳም ሰርተናል። ያኔ ካሜራ እንትን አላልኩም። ከገበያ መጥቼ ምሳ ሰርቼ ምናምን ቡና ቆልቼ ወቀኩ። ከዛ ቤቴ በትንሹ ይችን ትመስላለች። ኢንሻአላህ በሰፊው አሳይ ካለችው አሳያችኋለሁ። አድርጋለሁ በትንሹ። ከዛ ቤታችን እንደዚህ አድርገን ጉዞ ወደ መስጊድ ጁምዓ አይደል? ሰዓትም ደረሰ። አልሐምዱሊላህ አላህ ደግሞ በሰላም ይመልሰን። ፎርሳችንን እናነሳለን። ከዛ ሰላታችንን ሰግደን እንመጣለን። ኢንሻአላህ ቤታችንን ዘጋን። ዱዓችንን መቅቡል ያድርግልን። የሳምንት ሰው ይበለን። በያለንበት ይጠብቀን። ያልታሰበ ርዝቅ ይስጠን። የምኝታ ክላሳችንን እንደዚህ ዘጋን። ጫማችንን ለብሰን በራችንን ደግሞ በደንብ እንዘጋለን። እንግዲህ ኢንሻአላህ ሰላታችንን ሰግደን ምሳችንን በልተን ተመልሰን መጣን። አሱር ላይ ነው። በእርግጥ ምሳም ለመብላት ይሄ ወደ መስጊድ ስንሄድም ለመቀረጽ ሰውም ነበረ። ከመስጊድም ተመልሼ ለመቀረጽ አስቤ ነበር። ቤት ሰው ነበረ። ጁምዓን አይመችም። እዚህ ደግሞ እንደነገርኳቸው ካሜራ ፍጹም እንደው ባይበሉ ባይጠጡ ይሻላል እንኳን ካሜራ ውስጥ ለመግባት ማለትና እንደዚህ ኩዳን እነሱም ቡናችንን ጠጣጣን ምናምን ሁሉም በየስፍራው ሄደን አስራችንን እንሰገር ዱዓችንን እናደረግን። አላህ ይቀበለን። የሳምንት ሰው ይበለን። እንደዚህ ፏ ብለን መጣን። እንግዲህ ኢንሻአላህ ደግሞ በሌላ ቪዲዮ እንመጣለን። እናንተም አበረታቱኝ። እኔም ደግሞ ኢንሻአላህ በአዳዲስ ቪዲዮዎች እመጣለሁ። ኢንሻአላህ ሰሞኑንም ስለምንቀሳቀስ እቀርጽላችኋለሁ። እናንተም ደግሞ ሰብስክራይብ በማድረግ ላይ ቅድም ጀምሬላችኋለሁ መሰል ግን ዩቲዩብ ለመክፈት ያሰባችሁ እህቶቼ በቃ ወላሂ በእርግጥ ድካም ምናምን አለ አረብ ሀገር። ግን ቢኖርም ደግሞ እንደው ሰዓታችሁን ይዛችሁ እንትን ብላችሁ ዩቲዩብ ከፍታችሁ ሰዓታችሁን ሞልታችሁ ለመምጣት እዚህ እንደው ቪዲዮ ለራሱ ሰርታችሁ ምናምን ለመልቀቅ ብዙ እንትን ያደግማል። ምክንያቱም ኢንተርኔቱ ደካማ ስለሚሆን ነው። በእርግጥ እኔ ኢንተርኔት አለኝ ግን በጣም ደካማ ነው። እንደዛ አይፈጥንም እና ቢያንስ እንኳን አገር ገብቼ እሰራለሁ ምናምን ይቅድ ካላችሁ ሰዓታችሁን ሞልታችሁ አሳድጋችሁ ብትመጡ የእህትነት ምክሬ ነው። ኢንሻአላህ እኛም ደግሞ እንትን እንሆናለን። እንግዲህ ወደፊት ትልቅ ቦታ ደርሰን እንደምናሳያችሁ ተስፋ አለን። ምክንያቱም በአጭር ተስፋ የመቁረጥ አለመኖር ነው። ምክንያቱም የነገን ማን ያውቃል? የዛሬን ነው የምንኖረው እና እናንተም ደግሞ ሰብስክራይብ ሸር ብታደርጉልን እናድርጋለን። በእርግጥ እኛ ነን ለታዋቂዎች እኮ ምንም እንትን ያኔ ሚዲያ ላይ ከሌላ ከአንዱ ሰው ጋር ምናምን ብንመጣ ሰብስክራይብችን እንደሚያድግ ተስፋ አለን። ግን ወጣ ያለ ነገር የመስራት ደግሞ ብዙም እንትን ስለሌለ ድፍረቱ ሳይሆን ያው ለነገም ለኛም ጥሩ አይደለም በማለት ነው። ኢንሻአላህ እኛም ደግሞ በእንደዚህ እያልን እናድርጋለን። ተስፋ ለመቁረጥ ነው አይደል? ተስፋ ከቆረጥን ግን ባጭር ይቀራል። ግን ኢንሻአላህ እኛም ተስፋ አንቆርጥም። ብዙ ነገር እናሳያችኋለን። ብዙ ነገር እናድርጋለን። እናንተም ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ታሳድጉናላችሁ። እኛም ደግሞ አዳዲስ ቪዲዮዎች ይዤ እመጣለሁ ኢንሻአላህ በሌላ ቪዲዮ። አላህ ባላችሁበት ሁሉ ወችሁም ይጠብቃችሁ። ባላችሁበት ፈጣሪ ያልታሰበ ርዝቅ ሰጥቷችሁ በሰላም ለሀገራችሁ የመመለሱን እቅድ ይኑራችሁ ኢንሻአላህ። ምክንያቱም ሁለተኛ ስደት አለመሰደድ። እወዳችኋለሁ።